ብስሚላ ተመልሼ በሌላ እንትን መጣው። ምንድነው ቅድም ባልኩት ነገር ላይ ማለት ነው። አሁንም ቢሆን እኛ ሴቶች በዚህ ዙሪያ እንደ ቀልድ የምናሳርፈው ንግግር እንደ ቀልድ እከሌ እኮ እንዲህ ነው ተባለ፣ እከሌ እኮ እንዲህ ነው፣ እከሌ ሼክ እኮ እንዲህ ነው፣ እከሌ ሼክ እኮ እንዲያ ነው የምንለው ነገር ዞሮ ዞሮ ራሳችንን ነው የምንጎዳው። ቀድሞ እሳቱ የሚበላን እኛን ነው የሚል ንግግር አስተላልፌ ነበር ማለት ነው። አሁንም በአላህ ብያችኋለሁ። አሁንም አስተውሉት፣ ይህን ጉዳይ እዩት እስቲ። የአንቺ ልጅ አሁን በየቦታው አንቺ ሄደሽ ወይ እከሌ ሼክ እኮ እንዲህ ነው አሉ፣ እከሌ ሼክ እኮ እንደዚያ ነው አሉ፣ እከሌ ሼክ እኮ እንደዚያ ነው አሉ፣ እከሌ ነገ የአንቺ ልጅ እሺ እከሌም ሼክ እንዲያ ከሆነ እከሌም ሼክ የምናቃቸው እድሜ ልካችንን ሲንቀራባቸው የኖርን እዚው ምናቃቸው ኡስታዞችን ስማቸውን ዞረን በየበተሰበሰብንበት ቦታ የቡና ቁርስ ማጣፈጫ እንደ ቀልድ የምናወራ ከሆነ ያንቺ የወለሽው ልጅ ነገ የት ነው የሚቀራልሽ? የት ነው የሚማርልሽ? ያንቺ ልጅ እኮ ነው የዞረ የሚውለው። ዕልም ከሌለ እነዚህ ዓሊሞቻችን እነዚህ ዑለማዎቻችን በየቦታው እንደ ቀልድ ስማቸውን እያነሳን ምንተቻቸው ዓሊሞች እነሱ የኛን ልጆች አሁን የሚወጡትን ልጆች ካላስቀሩልን ይሄ ልጅ ጣፋንታው ምንድነው ነው? ነገ መጥቶ አንቺን ማነቅ ነው የሚሆነው ማለት ነው። ምክንያቱም ማን ያስተምረዋል? ይሄ ወሬው፣ ቲክቶኩ፣ ሪካርዱ፣ እነዚህ የተቆራረጡ ንግግሮች ይመስልሻል? እንደዛ ይመስልሻል? ያንን የመሰለ ሀይባ፣ ያንን የመሰለ ግርማ ሞገስ፣ ያንን የመሰለ ክብር፣ ያንን የመሰለ አደብ ያላበሳቸው እኮ አሁን እንደ ቀልድ በየሽበት ስማቸውን አንስተሽ የምትጥያቸው ዓሊሞች ያንን የመሰለ ክብር ያገኙት እኮ እንደዚህ በቁንጽል በቲክቶክ በምን በሰሙት ወይንም በሪከርድ እኮ አይደለም። እንደዛ ዓሊም የሆኑት እድሜ ልካቸውን ቆሎ የቆረጠሙ ከቱሃን ከቂማል ልብሳቸውን ለማጠብ ሰዓት አጥተው ማለት ነው የስንት ሰዓት መንገድ የሄዱ ልክ ድሮ ሰሃቦች ሲያረጉ እንደነበረው ማለት ነው። ቁጭ ብለው ነው ኢልምን ተሚረው መጣው በቃ ምጥጥ አርገው የረሱልን ሰለላሁ ዐለይሂ ወሰለም ሐዲስ ለቅመው ቃርመው ለትውልዱ ያስተላለፉ እስካሁን የቆዩት ማለት ነው። እኛ ትላንት ተወለድንና እከሌ ላኢላሃ ኢላላህ እስቲ ቢያንስ ዓሊሙ ያውራ፣ ዓሊሙ እርስ በርሱ ሊያወራ እኛ ዝም አንሉም ወይ ነው? ሰው ያስተዋለውን ነው አይደል የሚናገረው? እኔ እኮ ያስተዋልኩትን ነው የሚናገረው። ምናልባት ይሄን ነገር ባላወራው ደስ ይለኝ ነበር፣ ወጥቼ ባላወራ ደስ ይለኝ ነበር። ይሄን ነገር አንዳንዴ የሆነ ከውስጥ የሚያስጨንቅ ነገር ይኖራል። ማን ነው እሺ ለዚህ ነገር መፍትሄ ሊሆን የሚችለው? በቃ እንደ ቀልድ ሁሉም ዝም ጉዳዩ በቃ እያንዳንዱን ቤት እየገባ እንደ ቀልድ ኢልም እየጠፋ ዓሊሞች በየቦታው መስጊዳቸው ባዶ የሆነ ምንድነው? እንደ ቀልድኛ በዘራ ነው ወሬ ነው። በቃ የሆነ ችግር ሊፈጠር ይችላል። ያ ኡስታዝ ወይንም ያ ዓሊም ንጹህ ነው ማለቴ ላይሆን ይችላል። የሆነች ሰው ነውና የሆነች አይብ ልትኖርበት ትችላለች። ዓሊሞች እርስ በርሳቸው ያውሩና የሚያምረውን በእነሱ ስለሆነ እውቀቱም ያለው እነሱ ጋር ስለሆነ ማለት ነው። እርስ በርሳቸው ያውሩና ለሁሉም ነገር መፍትሄ ያለው ቁርአንና ሐዲስ ውስጥ ስለሆነ እነሱ ይፈርጁት። ዓሊሞቹ ትላልቆቹ እርስ በርሳቸው አንድ ላይ ይሰባሰቡና ፈትዋ ይስጡበት። ግን አሁን እኛ ሴቶች ለዚህ ነገር ምን ያክል አስተዋጽኦ እንዳደረግን አስተውላችሁታል ወይ ነው የኔ ጥያቄ። ቀድመን ያቀጣጠልነው እኛ ነው ጉዳዩን
በዚህ ዙሪያ የተለከፈ አንድ ሚቀኛ ወንድ ሊሆን ይችላል አምጥቶ ራሱን የምትመስለዋ ደግሞ ባለቤቱ ልትኖር ትችላለች። ለሷ መጥቶ የከሌ እኮ እንዲህ ነው የከሌ እኮ እንዲህ ነው ብሎ እንደ ቀልድ ለክሶት ሊሆን ይችላል። ያቺም እንግዲህ ያው ትወጣለች በየሄደችበት ይሄን ማውራት ነው እያለ እየተባለ እንደ ቀልድ የተስፋፋ በለዓ እንደ ቀልድ የተስፋፋ ሙሲባ ነው ማለት ነው። ስለዚህ ይሄ ነገር ደግሞ ዞሮ የሚገርፈው ማንን ነው? እኔንና አንቺን ነው የበለጠ እሳቱ የሚበላን ማለት ነው። ለምን የኔ ልጅ ካልቀረ እድሜ ልካቸውን እልምን ሲመጡ ሲቀርሙ በነበሩ ጉምቱ በሆኑ አሊሞች ቁጭ ብሎ ቃለ ረሱሉላህ ቃለ አላህ ብሎ ካልተማረ በሪከርድና በቲክቶክ ሊማር ያንቺ ልጅ ከጋበሽው መጨረሻው ምንድነው ሊሆን የሚችለው? ምናየው ተጨባጩ ያ ሆኖ ስላገኘሁት ነው። ያ ነው በቃ ተጨባጩ። በቃ ምንም ተጨባጭ ባልሆነ ጉዳይ ሲሆን ደግሞ አስቢው፣ ወንጀሉንም አስቡት በዛው ልክ። ይሄ ሰውዬ ወይንም እኚህ አሊም ምንም አይነት እስካሁን ስንኖር ምንም አይነት አይብ ያላየነባቸውን ዝም ብሎ የሆነ ተራ አንድ ምቀኛ የወሬ አለቅላቂ የሆነ አንድ ሰው በነዛ ወሬ በቃ እንደዚህ ነው የከሌ እንደዚህ ነው እንደ ቀልድ እሱ ይጀምራል። እሱ ለባለቤቱ ያቀብላል። እሱን መሰል ሴቶች ሊኖሩት ይችላል። በነሱ በኩል ያቀብላል። እንደ ቀልድ እየተባለ የት እንደደረሰ አስተውላችሁታል ወይ? ይሄን ነገር ቆም ብላችሁ አስባችሁታል ወይ? አናስብ። አሁንም እናስብ። ልጆቻችንን ትክክለኛ ዕልም የተማሩ እድሜ ልካቸውን ዕልም የመጠጡ ዕልምን ምንም አይነት የዱንያ ሀጃ ሳይኖራቸው እስካሁንም ስናይ እንደ ማንኛውም ሰው ወላሂ እነሱ እኮ የመኪና አይነት ይዘው ዱንያን ቢሰሩ የመኪና አይነት በአይነት እየቀያየሩ ማሽከርከር አቂቷቸው እኮ አይደለም። እስካሁን ድረስ እድሜን ሙሉ የቃረምኩትን እውቀቴን ሳላስተላልፍ ቤት አላህ ይጠይቀኛል ብለው ነው ኩርምት ብለው በመስጂዳቸው የተቀመጡት። ከዛ ሸይጣን በእነዚህ የሚቀኛ ወንድሞች በኩል ስራውን በደንብ አድርጎ ሰራ ማለት ነው። እንዴት አድርጎ ሰራ? ለነዚህ ሰዎች ስም እንዲሰጥ ተደረገ ማለት ነው። ስም እንዲሰጥ ያልሆነ ተልካሻ ተጨባጭ ያልሆነ መረጃ ተራ ወሬ በሴቶች በኩል እንደገና በእንደዚህ በአንዳንድ ተልካሻ በሆኑ ወንዶች በኩል እንዲተላለፍ ተደረገና እንደምናየው አሁን በየቦታው የመድረሳዎች መዘጋት፣ ወሬ ብቻ፣ ቲክቶክ ብቻ፣ በቃ በሪከርድ ቅሩ የሆነ በቃ ምንድን ነው እንደዚህ ያዋጣል ይሆናል ብላችሁ ታስባላችሁ? ተወያዩበት፣ ሹራ አርጉበት፣ ቆሙ ብለን እናስብ ለማለት ነው። ኢንሻአላህ እናወራበታለን በሌላም ጊዜ።